የምትናደዱ ሰዓት ዝም በሉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ግን እኮ ሰዎች ስለኔ መጥፎ እያወሩ ነው። ወላ የሕዙንከ ቀውሉሁም ብሏል አላህ። ንግግራቸው አንተን አያሳዝነህ። ሁሌ ብቻዬን እኮ ነኝ፣ ለኔ ማንም የለኝም፣ ብቸኛ ሰው ነኝ። ወሁወ መዐኩም አይነማ ኩንቱም፣ አላህ የትም ሁን የትም ሁሌም ካንተ ጋር ነው፣ ብቻህን አይደለህም። እነሱ እኮ እኔን ጎድተውኛል፣ እኔም መልሼ ካልጎዳኋቸው አርፌ አልቀመጥም። የጎዳህን መልሰህ አትጉዳ፣ የካደህንም መልሰህ አትካድ ብለዋል ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ። እኔ ምንም ደስተኛ አይደለሁም። ለምንድን ነው እንደሱ መኪና የሌለኝ? እንደሱ ለምንድን ነው ቤት የሌለኝ? ላለህ ነገር ትንሽም ብትሆን አልሐምዱሊላህ በል። ምንም የሌለው ብዙ ሰው አለና። በቃ ደክሞኛል፣ መስገድ አልፈልግም፣ ተወኝ። ፈዝኩሩኒ አዝኩርኩም ብሏል አላህ። አስታውሱኝ አስታውሳችኋለሁ ብሏል። ሰላት ደግሞ ከአላህ ጋር የምንገናኝበት አንደኛው መንገድ ነው። ለምንድን ነው ህይወት ለኔ ከባድ የሆነው? ለምንድን ነው ደስተኛ መሆን ማልችለው? በአላህ ላይ ተወከል ይኑረህ። በአላህ ስትወከል ሰብር ካለህ አላህ ሁሉንም ነገር ያገራልሃል። የምን ሰላት ምናምን ነው የምትለኝ? በቃ እኔ ፈታ ማለት መዝናናት ነው የምፈልገው። ሁል ጊዜ ራስህን አስታውስ። ይቺ ዱንያ ፈተና ነች። ብልጭልጩ ሊያታልለን አይገባም።